በእኛ ስቃይና ጽድቅ መዳን አንችልም። በብሉይ ኪዳን ሰዎች ጾሙ፣ ጸለዩ፣ ጾማቸው ጸሎታቸው ሊያድናቸው አልቻለም። ዛሬም ሌላ መዳኛ የለም። መዳኛው እሱ ብቻ ነው። አዳኝ እሱ ብቻ ነው። አቤቱ አሁን አድን። አሁን አዲስ ኪዳን በአሁናዊ የጊዜ ቀመር ውስጥ የምትኖር በዕለተ ዓርብ ያፈሰሰው ደሙ ለዘላለሙ ሲያድን ይኖራል። ለዘላለሙ አዳኝ ነው። ለዘላለሙ መድኃኒት ነው። ስለዚህ በማዳኑ ተረፈ ደዌ የሌለበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬ በዕለተ ሆሳዕና ብዙ ነገሮችን ያስተምራል። አንደኛ ራሱን ዝቅ አድርጉ። ራሱን ከሰው በላይ ሳያደርግ እስራኤላውያን ነገሥታት፣ የሮማውያን መንግሥት ተወካዮች፣ የግሪክ መንግሥት ተወካዮች በማያደርጉት በማይሞክሩት በአህያ ጀርባ ተጉዘዋል። ስለዚህ ዛሬም እኛም ከጌታችን ከአምላካችን ከኢየሱስ ክርስቶስ የምንማረው ሌላ ነገር አይደለም፣ ዝቅታን ነው። ሁለተኛ ስለታሰሩት አህዮች ሺህ ዘመናት መተረክ አይደለም። ለሺህ ዘመናት ታስሮ ተተብትቦ ከወጥመድ ማምለጥ ያቃተውን የሰው ልጅ እግዚአብሔር ወልድ ኢየሱስ ክርስቶስ እንዴት አድርጎ ወጥመዱ ሰብሮ ነፃ እንዳወጣው ይሄ ነው መሰበክ ያለበት። ይሄ ነው መሰበክ ያለበት። አሁን እስራኤል ስናነጠፉለት ቅጠልና ለአህያና አህያ ጀርባ ላይ ስለጎዘጎዙት ጨርቅ አይደለም፣ በቀራንዮ ስለፈሰሰልን ስለጋረደን ደሙ፣ ስላጠበን ደሙ፣ ስለቀደሰን ደሙ፣ ስለሚሸፍነን ደሙ ከቤት በላይ ገመና ከታች ከልብስ በላይ ነውር ሰዋሪ ስለሆነው ስለ ጌታችን ስለ አምላካችን ስለ ኢየሱስ ክርስቶስ መከራ ነው። የቤተ ክርስቲያን ሕይወት ይሄ ነው። ቤተ ክርስቲያን ሆሳዕና ላይ አይደለም ያለችው። ዛሬ የሆሳዕና ግርግር ለቤተ ክርስቲያን አይጠቅማትም፣ አያስፈልጋትም። ቤተ ክርስቲያንን የጠቀማት ያዳናት የወለዳት የገለጣት የዕለተ ዓርቡ የጌታችን የአምላካችን የኢየሱስ ክርስቶስ መከራ ነው። የሚያሳዝነው በእሁድ ከሕፃናት ጀምሮ እስከ ሌሎቹ ድረስ በታላቅ አጀብ ምድሩ ተጨናንቆ መርገጫ እስኪጠፋ ድረስ ጠጠር መጣያ እስኪጠፋ ድረስ ሲጮሁ የነበሩት ዓርብ ላይ ግን የሉም። ዓርብ ላይ የሉም። ሰው የሚባለው የዓርብ ሰው ነው። ብዙ ሰዎች አሉ መጽሐፍ ቅዱስ። አንዱ የሆሳዕና የሰላም ጊዜ የደስታ ጊዜ ሁካታ መፍጠር፣ ግርግር መፍጠር፣ ፊት ለፊት መሰለፍ። በደስታ ጊዜ አንዳንድ ሰው ፊት ለፊት መሰለፍ ይወዳል።